በቃ ሂጂ ታክሲ ሂጂ ወዳልኩሽ ቦታ ወንድምሽ ጋር። እኔ አሁን የመጣሁት ወንድሜን ፍለጋ ነው። ጓደኛዬ ወንድምሽ ነው ማለት ነው? ወንድሜ እሱ ነው። ሁሉም ለበጎ ነው። ደስ ብሎኛል። ወንድሜን ፍለጋ ነው የመጣሁት ስትለኝ እንዳንታሰር በየ ወንድምሽ ዜዶ ነው እንዳልኳት አላወቀችም አይደል? ዜዶ ይገርማል። በዚህ ባል የሚገርም ሲሳይ ነው የመጣው። ከሲሳይም ሲሳይ እንደዚህ አይነት እድል እጃችንን ማገብቶ አናስመልጥ። ግን ተሽሎሃል? ከሆስፒታል ባትወጣ አሪፍ ነበረ። አሪፍ ላይ ነኝ አሁን። ቀስ ብዬ ቤት ያገግማለሁ። ትቆያለሽ። መቼም እየመጣሽ ጠይቂኛለሽ። እንደውም ስገምት እቺ ልጅ ሀብታም ትመስልኛለች። ወዟም ሀብታም መሆኗን ዛሬ 9 ሰዓት ማረጋግጥ ይሆናል። አታስብ። ውይ የመቆየት ሐሳብ እንኳን የለኝም። ይሄው እንደምታየው 3 ፍሬ ልብስ ነው ያመጣሁት። እንደገመት ነው ግን ሀብታም ምትሆን ከሆነ አንድ ሀብት በእጇ እናስቀርብ። ሁሉንም ነው የምንወርሳት። የወንድምሽን ናፍቆት እንኳን ሳትወጪ ልትሄጂ ነው ታዲያ? ግን እንዴ ነው ወንድሟ እንዳለው ካልጠረጠሩም አይደል? ውይ እሱ በቀላሉ የሚወጣ ናፍቆት አይደለም። ወንድሜን ለማግኘት ምን ያህል እንደለፋው፣ ምን ያህል እንደጣርኩ፣ ምን ያህል ሌሊቶችን ሰለቅስ እንዳደርኩ እኔና እግዚአብሔር ብቻ ነው የምናውቀው። ሁለቱም ሞኝ ናቸው። በምንም መንገድ ሊጠረጥሩ አይችሉም። አይዞሽ፣ ሁሉም አልፏል። አሁን ወንድምሽን አግኝተሽዋል። እነዛን የለቅሶ ጊዜዎች ወደ ደስታ ጊዜ ቀይረሽ ትበቀያቸዋለሽ። በአጭር ጊዜ እቅዳችን የሚሳካ ከሆነ ገንዘቡን ይዘን ከዚህ ሀገር እንጠፋለን። እድሜ ላንተ፣ ፈጣሪ ይመስገን። እሺ አሁን ቤት አድርሽኝ፣ ደርሰናል። እሺ ምን ሆንክ? ይሳካል። እንደ ድንገት ሆኖ ራሱ ያ ልጅ በመንገዳችን ቢገባ እንደጀመርን እንጨርሰዋለን። ያለ ጥርጥር እንደው ያልኩ ሌት ተቀን ናፋቂ